ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? ወዳችሁና ፈቅዳችሁ ስለምታዩልኝ እጅግ አድርጌ አመሰግናለሁ። ዛሬ ፓርት ቱን ደግሞ የልጄን ምርቃት በዚህ መልኩ ይዤው መጥቻለሁ። ትናንት በጉ ምናምን አሳይቻችሁ ነበር። ዛሬ ደግሞ ይሄው ስጋው እየተከተፈ ማሻአላ ተባረከላህ። ያው ተመራቂዎች ሁሉ ሳይቀሩ ህጻናቶቹ ሳይቀሩ እየከተፉ ነው፣ እያገዙ ነው ቤተሰቦቻችንን። ልጆቻችንን እንዲህ በህፃንነታቸው ሙያ ማስተማር ግድ ይለናል። መክተፍ፣ መቆራረጥ፣ መስራት እያስተማርን በዛውም እንዲሁ ሙያ እንዲኖራቸው ማድረግ ግዴታ ይለናል። በዚህ መልኩ እያያችኋቸው ነው፣ እያገዙ ነው ቤተሰብን። ማሻአላ አላህ ያሳድጋቸው፣ አላህ ለቁም ነገር ያብቃቸው ብላችሁ ዱአ አድርጉላቸው እና ወንድ የለም ሴት የለም እኛ ቤት ይኸው ከተፋ ይዘዋል እላችኋለሁ። በተረፈ እንዴት ናችሁ? ሰላም ናችሁ ወይ? ይኸው በጉ ታርዶ ይሄን ይመስላል ስጋው። ማሻአላ በጣም ደስ ይላል። ከዛ በመቀጠል ደግሞ ይሄው ወደ ቁሌቱ እየተሰራ ላሳያችሁ። ማሻአላ ተባረካላ። ይሄ ቀይ ወጡ ነው። ማሻአላ ቀይ ወጥ ተሰርቶ ይሄው እየተቁላላ ነው። እንደገና አልጫ አለ፣ ጥብስ አለ፣ ዱለት አለ። ሁሉም ማሻአላ በየቦታው ይሄው እንደምታዩት ይሄው አልጫው ደግሞ በዚህ መልኩ እያያችሁት ነው። ማሻአላ ቤተሰቦችን እኛ ማሻአላ ብዙ አይላ ስለሆነ ሙሉ በግ ነው የተሰራው። የቀረ ነገር የለም። አይላው በተለይ ልጆች ብዙ ነን ማለት ነው። አላህ ይጨምርልን። ኢንሻአላህ ደግሞ ብዙ ያድርገን። ከዚህ በላይ ተዋልደን ተጋብተን ብዙ ዘር እንዲኖረን ያርግልን። ከዚህም በላይ እንብዛ ኢንሻአላህ። 2-3 በግ የሚያሳርድ ብዛት ይስጠን ለማለት ነው። በተረፈ ማሻአላ እያላችሁ በዚህ መልኩ ለቁርአን እንደዚህ ደስታ ያልተከበረ ውሮም ይሄው እያሸተተች ነው እዚህ ጋር ቆማ ምን አስባ እንደው አላቅም። እሷም ካሜራ ላይ ገብታለች። ደስ ይላል። ያው ተደብቃለች። ምን እየበለቀች እንደው አላቅም። ማሻአላ ተባረከላ። በዚህ መልኩ ያው የኛ ሀገር ድግስ እንግዲህ የምታቁታላችሁ ግቢ ላይ በእንጨት ነው የሚሰራው። ኤሌክትሪክ ለምን ምናምን የምትሉ አጠፉም፣ የሀገራችሁን ህይወት የምትረሱ አታጣፉምና በዚህ መልኩ እኛ ምን ድግስ ሲሆን በእንጨት ነው የምንሰራው። እንደ ሌሎቹ ቡታ ጋዝ ትልቅ ምናምን የለንም። ገባችሁ? ለዛ ነው እንደዚህ ትልቅ የሰርግ ቤት ቡታ ጋዝ ምናምን ይሄ ድግስ የሚደግስ ምናምን የለንም። እኛ የክፍለ ሀገር ልጆች ነን። አዲስ አበባን ብንኖርም እንደ ባህላችን እንደ ደንባችን ነው የምንሰራው። አንዳንድ እንዲህ የለም እንዴ በአረብ ሀገር እይታ የምታዩ ስለማጠፉ ለእናንተ መልስ የሆናችሁ ዘንድ ብዬ ነው። እና ወዶችዬ እንደዚህ በአማረ መልኩ እንደ ሀገራችን እንደ ባህላችን እንደ ወጋችን ነው የምንሰራው። ከወደዳችሁት በላይክ በሼር ካልወደዳችሁትም የግል አስተያየታችሁን መስጠት ይቻላል። ይኸው በከሰልም በእንጨትም በተለያየ ነገር ነው እየሰሩ ያሉት። ማሻአላ ተባረካለ። ሁሉንም በግ ነው የሰራነው። ቤተሰቡ ብዙ ስለሆነ ማሻአላ። እንግዲህ ደግሞ ለቀጣይ ለወንዱ ልጄ፣ ለወንድሞቼ፣ ለእህቶቼ፣ ለዘመዶቼ ሁሉ ሲመረቁ በቀጣይ ደግሞ እንደዚሁ እምንደግስ ሀፊዘል ቁርአን የሆኑ ልጆች እንዳለ ቤታችን እንዲፈጠሩ ዱአ አድርጉልን። በኮሜንት ደስታችሁን ግለጹልን። በዚህ መልኩ ወጡ ሲሰራ እያያችሁት ነው። ማሻአላ ተባረከላህ። ብልአፊያ ብያችኋለሁ። ለጤና ያርግላቸው። ዘመዶቼን ቤተሰቦቼን ያቆይልኝ። እነሱ ስላሉ ነው እንደዚህ ኮራ ብዬ እኔ ስደት ላይ ልጆቼን ቁጭ አድርጌ እንደዚህ እንዲያደርጉልኝ ስለሚንከባከቡልኝ ስለምፈለጉትን ስለሚያደርጉልኝ በዚህ አጋጣሚ አመሰግናቸዋለሁ፣ ወዳቸዋለሁ፣ አከብራቸዋለሁ። ይቆዩልኝ፣ ሺህ ዓመት ይኑሩልኝ የኔ መከታዎች፣ የኔ ክብሮች ዘመዶች። በዚህ አጋጣሚ በዩቲዩብ ልግለጽላቸው ፍቅሬን እና ውዶችዬ እናንተ ማመስግኑልኝ። ልጄ በዚህ መልኩ ፏ ብላ እንድትደሰት ልጆቻችን በነገራችን ላይ ቁርአን ሲያከትሙ እንዲህ ስናረግ እኔ አንድ ያየሁት ነገር ምንድነው መሰላችሁ? እንደዚህ ስናረግላቸው ይኸው ዳቦ ደግሞ አክስቷ ዳቦ እንደ ኬክ አይነት ሆኖ ማለት እኛ ኬክ እንደምንጋግረው ይሄ ደረቅ ኬክ የለም እንደሱ ተጋግሮ ነው ይላችሁ። በምጣድ በዳቦ ምጣድ ነው የተጋገረው። እንደምታዩት ቤተሰቡ ብዙ ስለሆነ ትንሽ አይበቃም። በእርግጥ የኬክ ቤትም ኬክ አምጥተናል። በቀጣይ የምታዩት ይሆናል። ኬኮች የተለያዩ ኬኮች መጥተዋል። ቢሆንም ግን የቤትም ደግሞ ብዙ ስለሆነ ሰርተናል ማለት ነው። ሰርተናል ልበል እንጂ ሰርተዋል። ያው ሁሉም ሰው የራሱን ሙያ
ይኸው እንደምታያቸው ልጆች ይሄ ወንዱ ልጄ እኔ ነው፣ በአይፓድ እየቀረጸ ነው። እንደምታያቸው ፋሚሊው ያው እዛ ጋር ልጆቹ እየሰሩ ነው። እነሱም ይሄ ልጄ እየቀረጸ ነው። ያው እንደምታዩት የኔ ጀግና የኔ አንበሳ ልጅ እኔ እናቴ እንደዚህ ከደገሽልኝ እኔማ ከትማለሁ እያለ ይለኛል። ማሻአላ እንሻላ ደግሞ አቅባሉ ህዋ የእሱ ተራ ደግሞ ደርሶ እንደዚሁ ምን ደግስ ያደርገኝ። ያው ምግቡም እየተበላ ነው። ይኸው ተደብቋል ከጀርባ ካሜራ እንዳይቀረጽ። እስካሁን ሲቀርጽ እንዳልተቀረጸ ራሱ ይሄው ደግሞ ድጋሜ ኬክ አክስታቸው በዚህ አጋጣሚ አምጥታላቸው ያው ማሻአላ ሱመየ ተብሎላታል ልጄ። ይሄው ኬኩ በቅርብ ስለማይታይ ነው ማሻአላ ነው የሚለው ጽሁፉ። ይሄው ኬኩም ቀርቧል። ከዛ ደግሞ ይሄው አብሽ አለ። ያው የክፍለ ሀገር ልጆች ታውቃላችሁ አብሽ አለ፣ ኪኒቶ አለ። ይሄ ለሴቶች መጅሊስ የተዘጋጀ ነው። ሴቶቹ ሲመጡ እንዲበሉ እንዲቀመጡበት የተዘጋጀ ነው። የወንዶች ደግሞ ሌላ ክፍል ውስጥ ነው እና ይሄው እንደዚህ አዘጋጅተዋል። ያው ወንዶች ደግሞ ኩርሲ ውጭ ላይ መስገጃ ምናምን በየበረንዳው ቁጭ ብለዋል። ያው የኔ ጀግና ልጅ እዚህ ቁጭ ብለዋል። አንደኛ ወንበር ላይ እየጠበቁ ነው ቤተሰብ ግቢውን ሁሉ። ያው ቦፌም አቅርበዋል። እንጀራውን በዚህ መልኩ ቆራርጠውታል። ዳቦ ይሄው እንደምታዩት ያ ኬክ ነው እንጂ ተቆራርጠዋል። እና ማሻአላ ይሄው እንደምታዩት ሞሰቡ ራሱ ደስ ይላል። የባህላችን እንጀራ ቁርጥ ነው። ይሄ ደግሞ እንደምታዩት በፌስታል እንዳይደርቅ ተደርጎ እንጀራ ቁርጥ ነው። ቁርጡ ነው ይሄ ተቆራርጦ ቤተሰብ እያነሳ እንዲበላ ማለት ነው። ይሄ ሳህኖቹ ምናምን ነው እላችኋለሁ። ወጡም ሊጨለፍ ነው እንደምታዩት የተሰራው። ወጡን የሰራችው አክስታቸው እሷ ናት የምትጨልፈው። በዚህ አጋጣሚ ክበሪልን፣ ልጆቻችን ደግሞ አድገው ሲያገቡ እንድትሰሪ እድሜ ይስጥልን በሉልን እና እናመሰግናለን እንላለን። ያው እንግዳው እየመጡ ስለሆነ ፋሚሊው መጥቷል፣ ውስጥም ውጭም። አሁን እሷ ወጥ እየጨለፈች ነው። ማሻላ ተባረካላ። እንደምታዩት ወጡ ኮስተር ያለ ነው። አቤት ሞያ ብለናል። ማሻአላ ይሄው ቀይ ወጡ ተጨልፏል። ቀጣይ አልጫ ይቀጥላል። ማሻአላ እየተጨለፈ ነው። ያው ውጭ ላይ በረንዳ ላይ ነው የተሰራው። በነገራችን ላይ እንደነገርኳችሁ በእንጨት ስለሆነ ብዙ እንግዲህ አስተያየት ምናምን ስለ ቤታችን ስለ ወጣችን መስሪያ ቦታ አሁን አላ የብታጋዝ ምናምን የሌለው ምናምን እንዳትሉ። እናንተ እኮ ትናንትን ትረሱት ይሆናል። እኛ የድግስ ወጥ ሲሆን እንደነገርኳችሁ በዚህ ነው የምንሰራው። ገብቷችኋል? በእንጨት እየቆሰቆስን ነው የምንሰራው። አዲስ አበባም ቢሆን ማለት ነው። አዲስ አበባ ስለሆነ ባህላችንን እኛ አንለቅም። እኛ ወሎዬዎች እንደዚህ ነው የምንሰራው። በአብዛኞቻችን የሌሎቹም ባላቅም በባህል ሲሆን እንደዚህ ትልቅ ብረት ድስት መሸከም ስለማይችል ጋዙ ራሱን የቻለ የትልቅ ብረት ድስት ስላልሆነ በእንደዚህ በእንጨት ቆስቁሰን ነው የምንሰራው። ይሄው ማሻአላ ያው እህቴም እዚሁ አለች ተደፍታ የወጡን ስጨልፍ እየተቀበለች ነው። ቤተሰቦቼ ሁሉም በዚህ አጋጣሚ እጅግ አድርጌ አመሰግናለሁ። እናንተ ስላላችሁኝ ነው ይሄ ሁሉ ደስታ ማየው። ክበሩልኝ፣ ኑሩልኝ ኢንሻአላህ እላለሁ። በተረፈ እንደምታዩት በዚህ መልኩ ማሻአላ ተባረካላህ ተቀረበ። ይሄ ደግሞ ጥብስ ነው። ጥብስ ወይኔ ጥብስ ጠበሰኝ ነው። ይሄ ደግሞ እንደምታዩት እና ይኸው እየተጨለፈ ነው። ጥብስማ ይወዳል። እኔ በጣም ነው የምወደው ክትፎ፣ ጥብስ ከባህል ምግባችን በጣም የምወደው እሱን ነው። ክትፎ እወዳለሁ፣ አይቤም እወዳለሁ፣ ቀይ ወጥም እወዳለሁ። በነገራችን ላይ የስጋ ዘርን እወዳለሁ። ድመት ነሽ ወይ ባትሉኝ እኔ ራሴ ተመኘሁ አብሬያቸው ብሆን፣ አብሬያቸው እንደዚህ ብቀመጥ ብደሰት ደስ ይለኝ ነበር። ያው እንግዲህ ስደት አልሞላ ብሎን ያው እንግዲህ እኛ በስደት ልጆቻችን በሀገር ከቤተሰቦቻችን ጋር ስላሉ ብቻ ደስተኛ ነኝ። አልሐምዱሊላህ። ይሄን ያጣ ስንት ስላለ አላማረርም ፈጣሪ አልሐምዱሊላህ። ከቤተሰቦቼ እንደዚህ አይነት ቤተሰቦች ስላሉኝ እጅግ አድርጌ ነው የማመሰግነው። ፈጣሪ እድሜያቸውን ሰፋ አድርጎ ይስጥልኝ። ከዚህ በላይ ልጄ ደግሞ ለቁም ነገር እንደዚህ ቁርአን ሀፊዝ እንደሆነች ሁሉ ደጋሜ ደግሞ ለሀገር ለወገን እንዲሁም ለኢትዮጵያ ለሀገሯ የምጠቅም ልጅ ይሄ ሩዝ ነው ያደርግልሽ ብላችሁ ዱዓ አድርጉልኝ። የሁላችንም ልጆች በነገራችን ላይ ስደት ላይ ሆነን የምናሳድጋቸው ዋጋ የምንከፍልላቸው ልጆች ለቁም ነገር በቅተው እንድናያቸው ይሄ የኔ ምኞት ነው። የኔ ብቻ ሳይሆን የሁሉም ኢትዮጵያውያን ልጆች
መልካም ቦታ እንዲውሉ ምኞቴ ነው። ይሄው ሩዙ እንደምታዩት ነው። ትወዱታላችሁ ብያችኋለሁ። ማሻላ ተባረካላ። ዋው ነው። እኔ ራሴ ምራቄን ልውጥ ነው። ያው ሁላችሁ ቀረበ። አሁን ከዚህ እየተቀረፈ አዲስ ይጨመራል ማለት ነው። ባይ ባይ